ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እንግዲህ በ12 ብር ብቻ አንድ ሙሉ ቀን መጠቀም የምትችሉትን ሲስተም ነው ማሳያችሁ ማለት ነው። ይሄን ቪዲዮ እስከ መጨረሻው ተከታተሉ። ስትጀምሩ ላይክ እያደረጋችሁ ግቡ ማለት ነው። እንዲሁም ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃችኋለሁ ማለት ነው። አሁን እንግዲህ ወደ አሰራሩ እንሄዳለን ማለት ነው። አሰራር እንዴት እንደሆነ ከመጀመሪያው እስከ መጨረሻው ያለውን ነገር ሁሉን አሳያችኋለሁ ማለት ነው። በመጀመሪያ የምናደርገው እንግዲህ መጀመሪያ 12 ብር በ12 ብር ካርድ መኖር አለበት። አሊያ ደግሞ ቴሌብር ላይ በቴሌብር በኩልም ማግዛት ትችላላችሁ ማለት ነው። እኛ ለጊዜው የምናየው በኖርማሉ በካርድ ስለሆነ ወደ መደወያ ትሄዳላችሁ ማለት ነው። ወደ መደወያ ሄደን ኮከብ 999 ብላችሁ ትደውላላችሁ። ከዛ እንደዚህ አድርጋችሁ ስትደውሉ እንግዲህ ምርጫውን ያመጣላችኋል ማለት ነው። ትንሽ ጠብቆ አሁን እንግዲህ ከዚህ ጋር የምታደርጉት እኔ ስለማውቀው ማለት ነው 11 ቁጥር ላይ ስላለ 11 ቁጥርን ነው የምነካው። አንዳንዴ ሊለይም ይችላል። እናንተ ይችን ሀሽዋን እያስገባችሁ ማለት ነው ምርጫውን ማግኘት ትችላላችሁ። ከዛ እኔ የማደርገው 11 ላይ ስለሆነ 11 ብዬ እጽፈዋለሁ ማለት ነው። ከዛ ለእርሶ ነው የሚለው እኔ ለራሴ ስለፈለጉት አንድ ቁጥርን አስገባላታለሁ። ከዛ ደግሞ አንድ ቁጥርን አሁንም ደግሜ አስገባለሁ ማለት ነው። ምክንያቱም የቀኑን ስለፈለጉት። ከዛ ቀጥሎ ደግሞ አንድ እዚህ ጋር በ12 ብር በ1.5 ጊጋባይት ለቴሌግራም እና ለዋትስአፕ የሚል ምርጫ እዚህ ጋር ታገኛላችሁ ማለት ነው። ይሄ እንግዲህ ለቴሌግራም እና ለዋትስአፕ ብቻ የተሰጠውን ለሁሉም ለሶሻል ሚዲያ ፕላትፎርሞች ማለት በቶታሊ እንደ ዋይፋይ የምትጠቀሙበትን ሲስተም ነው ዛሬ ያሳያችሁ ማለት ነው። ስለዚህ ይሄን ለማድረግ እንግዲህ በመጀመሪያ ይሄን ትገዛላችሁ፣ አንድ ቁጥርን ታስገባላችሁ ማለት ነው። አንድ ቁጥርን ካስገባችሁ በኋላ እንግዲህ አሁን ዳይሬክትሊ የምንሄደው ይሄንን እንግዲህ አሁን የቴሌግራም እና የዋትስአፕ 1.5 ጊጋባይት ኢንተርኔት ፓኬጅ ገዝተናል ማለት ነው። ይሄን ደግሞ ለፌስቡክ፣ ለቲክቶክ፣ ለዩቲዩብ ለፈለግነው ለክሮም ለጎግልም ሆነ ለፈለግነው ነገር መጠቀም እንድንችል የሚያስችለን አንድ ፋይል አለ ማለት ነው። አንድ አፕሊኬሽን አለ። እሱ ምንድነው ኤችቲቲፒ ኢንጀክተር የሚባል አፕሊኬሽን አለ። ከሄዳችሁ ፕሌይ ስቶር ላይ ማውረድ ትችላላችሁ ማለት ነው። ፕሌይ ስቶር ላይ ትገባላችሁ። ከዛ ቀጥሎ እንግዲህ እዚህ ጋር ሰርች ባሩ ጋር መጣችሁ ኤችቲቲፒ ኢንጀክተር ብላችሁ ሰርች ታረጋላችሁ። ኤችቲቲፒ ኢንጀክተር ብላችሁ ሰርች ስታደርጉ እዚህ ጋር ያሳያችኋል ማለት ነው። እዚህ ጋር ሪኮሜንዴሽን እዚህ ጋር ያሳያችኋል። አንዱን ነክታችሁ ስትገቡ እንግዲህ እዚህ ጋር ምርጫውን ያመጣላችኋል። ኤችቲቲፒ ኢንጀክተር የሚል እንደምታዩት ማለት ነው። ከዚህ ጋር አለ። እሱን እንግዲህ ኢንስታል ታደርጋላችሁ ማለት ነው። እሱን ኢንስታል አድርጎ ሲጨርስ እንግዲህ ሌላኛው ሶስተኛው ደግሞ የሚያስፈልገው ቴሌግራም ቻናል አለ ጆይን የምታደርጉት ማለት ነው። እሱን ቴሌግራም ቻናል ጆይን ታደርጋላችሁ። ይሄን በቃ አፕሊኬሽን ዳውንሎድ አድርጎ መተው ነው። ምንም መነቃቀጥ አያስፈልግም። በጣም ቀላል ሲምፕል ሜተድ ስለሆነ ማለት ነው። አሁን እንግዲህ ዳይሬክትሊ ወደ ቴሌግራም ቻናላችን እንሄዳለን። ቴሌግራም ቻናል ፋይሎች የሚለቀቁበት ነው። ይሄ ቴሌግራም ቻናል እንግዲህ እንደምታውቁት የተለያዩ ፋይሎች የሚለቀቁበት ቻናል ስለሆነ ኢትዮ ፍሪ ኢንተርቱ የሚባል እዚህ ጋር እንደምታዩት ማለት ነው። ኢትዮ ፍሪ ኢንተርኔት የሚል እዚህ ጋር አለ። ከዛ እሱን እንዴት ታደርጋላችሁ መሰላችሁ? እዚህ ጋር በየቀኑ ፋይሎች ይለቀቃሉ። የቴሌግራም የዋትስአፕ እንዲሁም በነፃ መጠቀም የሚያስችላችሁን ፋይል በዚህ ጋር በየቀኑ ታገኛላችሁ ማለት ነው። እኛ የፈለግነው ለቴሌግራም ስለሆነ ቴሌግራም ፓኬጅ የሚለውን ይሄን ሁለተኛውን ምርጫ አንዴ ክሊክ ታደርጋላችሁ ማለት ነው። ክሊክ ካደረጋችሁት በኋላ እንግዲህ እዚህ ጋር ምርጫውን ያመጣላችኋል። በምን ልክፈትላችሁ ነው የሚላችሁ። እኛ የፈለግነው በኤችቲቲፒ ኢንጀክተር ስለሆነ ኤችቲቲፒ ኢንጀክተር የሚለውን ከዚህ ጋር ፈልጋችሁ ታገኛላችሁ እና እሱን አንዴ ክሊክ ታደርጋላችሁ። እሱን ክሊክ ስታደርጉ እንግዲህ ሪዳይሬክት አድርጎ የሚወስዳችሁ ከየት መሰላችሁ? ወደ ኤችቲቲፒ ኢንጀክተር አሁን ባወረድነው አፕሊኬሽን ላይ ይወስዳችኋል ማለት ነው። እዚህ ጋር እንግዲህ እንደምታዩት ስታርት የሚል አለ። እሷን ነው አንዴ ክሊክ የምታደርጉት። አሁን እሷን አንዴ ክሊክ ታደርጋላችሁ። ክሊክ ካደረጋችሁት በኋላ እንግዲህ ኮኔክት መሆኑንና አለመሆኑን ከየት ነው የምናውቀው ካላችሁ ከዚች ጋር እንግዲህ እንደምታዩት በቀኝ በኩል ሎግ የምትል ኦፕሽን አለች። እሷን ሎግ የምትላትን አንድ ክሊክ ስታደርጉ እንግዲህ ወደ ታች ስክሮል ስታደርጉ እዚህ ጋር በአረንጓዴው ኤክስሬይ ኮኔክትድ ብሎ እዚህ ጋር ያሳያችኋል ማለት ነው። በጣም ቀላል ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ። አንዳንዴ እንግዲህ እንደዚህ ኮኔክት ላይሆንላችሁ ይችላል። የምን ችግር ነው? የአይፒ አድሬስ ችግር ስለሆነ እናንተ ማድረግ ያለባችሁን ነገር ልንገራችሁ ማለት ነው። ከላይ እንግዲህ ወደ ታች ስክሮል ታደርጋላችሁ። ስክሮል ካደረጋችሁት በኋላ ኤርፕሌን ሞድ የምትል እዚች ጋር እንደምታዩት ማለት ነው ሶን ኦን እና ኦፍ እያደረጋችሁ እስኪሰራ ኮኔክት እስኪሆን ድረስ መሞከር ትችላላችሁ ማለት ነው። በጣም 100% የተረጋገጠ የሚሰራ ነገር ነው። ሌላኛው ደግሞ
ወራዊ አንሊሚትድ መጠቀም የሚያስችላችሁ ሌላ አዲስ ሜትድ ደግሞ አለ። እሱን ደግሞ ቀጣይ ያሳያችኋለሁ። ኮሜንት ላይ ቀጣይ ብላችሁ ጻፉልኝ ማለት ነው። ይሄን ቪዲዮ እንግዲህ ሰብስክራይብ እና ላይክ በማድረግ ቤተሰብ እንድትሆኑ አሳስባችኋለሁ ማለት ነው። ይመቻችሁ።